Don't leave me here, please. 13 ዓመታት ዮሴፍ ባልተገባ ሁኔታ በጨለማ እስር ቤት ውስጥ ተረስቶ ተክዶ ዳግም ተስፋ ተቆርጦበት የተንገላታበት ጊዜ ነው። ከዚያም በአንዲት ቅጽበት ከፈርዖን ቀኝ ቆመ። መጠበቅ ቅጣት ብቻ ነው ወይስ ገና ማየት የማትችለው ነገር መከላከያና መጠለያ ነው? ለመሆኑ እንዲህ ብለህ ራስህን ጠይቀህ ታውቃለህ? አምላኬ ሆይ በረከቴ ለምን እንዲዘገይ በፍጹም ቅንነት ጸልየሃል። በእምነት ጸንተህ ቆመሃል። ለመታዘዝም ጥረሃል። አይ አልተባለም፣ ገና አይደለምም አልተባለም። የምታወቅ ብቻ ይህ ጥያቄ በልብህ ውስጥ አድሮ የሚሰለሰል ከሆነ ይህ መልእክት ለአንቺ ነው። መጽሐፍ ቅዱስ እግዚአብሔር በረከትን የሚያዘገይበትን 5 ምክንያቶች ይዘረዝራል። አምስተኛው ምክንያት ሌሎቹ 4ቱን በውስጡ አጠቃሎ የያዘ ማህተም ነው። ይህ ስለ መለኮታዊ ጊዜ አጠባበቅ የሚደረግ የማሰላሰያ ጊዜ ከፍጻሜው አብራችሁን ቆዩ። ነቢዩ ዕንባቆም የዘመናት ጥያቄ አቀረበ። አቤቱ እስከ መቼ እጮኻለሁ አንተም አትሰማም? እግዚአብሔርም እንዲህ ሲል መለሰ፣ ራእዩ ገና ለተወሰነ ጊዜ ነውና ቢዘገይም ጠብቀው፣ በእርግጥ ይመጣልና አይዘገይም። እዚህ ላይ ያለውን ቅራኔ ያስተውሉ። በረከቱ አይዘገይም፣ ሆኖም ይዘገያል። ይህ ኮንትራዲክሽን ግጭት አይደለም። ይህ ትክክለኛነት ፐርሲሽን ነው። ቃል ኪዳኑ በመዘግየቱ ቃል ኪዳኑ በመፈረሱ መካከል ትልቅ ልዩነት አለ። አብርሃም ይስሐቅን ለማግኘት 25 ዓመት ጠብቋል። ሙሴ በምድረ በዳ 40 ዓመት ጠብቋል። ዮሴፍ የፈርዖን ቀኝ እጅ ከመሆኑ በፊት ለ13 ዓመት በወህኒ ቤት ቆይቷል። እነዚህ የእምነት ውድቀቶች አልነበሩም፣ የእምነት ፍሬ ነገር እንጂ። ሴስ ሉዊስ እንደጻፈው የእርሱ ጊዜ የኛ ጊዜ አይደለም፣ የእርሱ ሐሳብ የኛ ሐሳብ አይደለም። በረከቶች የሚዘገዩበት የመጀመሪያው ምክንያት ይህ ነው። እግዚአብሔር የእርስዎን ምቾት አያስቀድምም፣ የእርስዎን ባህሪ ካራክተር ያስቀድማል። ያዕቆብ እንዲህ ሲል ጽፏል፣ የእምነታችሁ መፈተን ትዕግስትን እንደሚያደርግላችሁ አውቃችሁ በልዩ ልዩ ፈተናዎች ስትወድቁ እንደ ሙሉ ደስታ ቁጠሩት። ያልተባለውን ነገር አስተውሉ። ፈተናዎች ውጤትን ያመጣሉ አይልም። ፈተናዎች ትዕግስትን፣ ጉዞውን ለመቀጠል የሚያስችል ጥንካሬን፣ በረከቱ መድረሻው አለመሆኑን ለመረዳት የሚያስችል ጥበብን እንደሚያመጡ ይናገራል። መድረሻው እርስዎ ራስ ሆነዎት እግዚአብሔር በረከቱን አሁኑኑ ሊሰጥዎት ይችል ነበር። ነገር ግን ያንን በረከት ሊያስከትል በሚችል ባህሪ ካልተቀበሉት በረከቱ ሊያጠፋዎት ይችላል። መዘግየቱ ቅጣት አይደለም፣ ዝግጅት ነው። አብርሃም በመጨረሻ ይስሐቅን በተቀበለ ጊዜ በ75 ዓመት የነበረው ሰው አልነበረም። ተፈትኖ ነበር፣ ዝግጁ ነበር። ባህሪው በመጠበቅ እቶን ውስጥ አልፎ ተጠርጓል። ዮሴፍ በፈርዖን ፊት በቆመ ጊዜ ለባርነት የተሸጠው ያ ትዕቢተኛው ወጣት አልነበረም። ትህትና ተምሯል፣ ታማኝነት ተምሯል። ከራሱ አስቀድሞ ሌሎችን የማገልገል ችሎታ አዳብሯል። በረከቱ የመጣው እሱን ለመቀበል ዝግጁ ሲሆን ሳይሆን እሱ በጥሩ ጊዜ ለመሸከም ዝግጁ ሲሆን ነው። እናም ያለውጥ ጊዜ ይወስዳል። ሁለተኛው ምክንያት መንፈሱ ከፈቃዱ ጋር እስኪስማማ ድረስ እግዚአብሔር ይጠብቃል። ጳውሎስ እንዲህ ሲል ጽፏል፣ እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ፍጹም የሆነው ነገር ምን እንደሆነ ትፈትኑ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ብዙዎቻችን ልባችን አሁን በዓለም ተማርኮ ያለ በረከት እንለምናለን። ዝናን እያሳደድን ስኬት እንጠይቃለን። ከራሳችን እየሸሸን ሰላምን እንፈልጋለን። መዘግየቱ የእግዚአብሔር ምሕረት ነው። እርሱ የሚፈልገውን ነገር እንድትፈልጉ ይጠብቃል። አንተ እንደምትፈልገው የምታስበውን ሳይሆን፣ ዓለም እንድትፈልገው የሚነግርህን ሳይሆን፣ ነፍስ በእውነት እንደሚያረካት እርሱን የሚያውቀው። መዝሙር 37 እንዲህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብህም ሐሳብ ይሰጥሃል። ይህ የንግድ ልውውጥ አይደለም። ይህ አንድነት አላይመንት ነው። ምኞትህ ከእርሱ ፈቃድ ጋር ሲስማማ በረከቱ ፍጹም በሆነ ጊዜ ይደርሳል። እንደ ዋንጫ ሳይሆን እንደ ስጦታ። አውጉስጢኖስ አቤቱ አንተ እስክታሳርፈን ድረስ ልባችን እረፍት የለውም ብሎ ከመጽሐፉ በፊት ለዓመታት በመንፈሳዊ ትግል ውስጥ አሳልፏል። ያ እረፍት ማጣት እግዚአብሔር መራቅ አልነበረም፣ የእግዚአብሔር ጥሪ ነበር። ሶስተኛው ምክንያት ብዙ የማናስበው ነገር ወደ ብርሃን ያመጣል። ሌላው ሰው የራሱን የሆነ የምርጫ ነጻነት ስላለው በረከቱ ሊዘገይ ይችላል። እግዚአብሔር ለሰው ልጅ እውነተኛ ነጻነት ሰጥቷል። ይህም በውሳኔዎቻቸው አማካኝነት የእርሱ ዓላማ የማዘግየት አቅምን ይጨምራል። የሰራዊቱ አዛዥ ነዓምን ከለምጹ እንዲፈወስ ኤልሳዩን በዮርዳኖስ 7 ጊዜ እንዲጠልቅ ነግሮት ነበረ። ነገር ግን በጣም ኩሩ ስለነበረ አመነታ። የበለጠ አስደናቂ ተአምር ይፈልግ ነበረ። በረከቱ የዘገየው በእግዚአብሔር ሳይሆን በራሱ ጥንካሬ ልከኝነት ነው። በረከቱ በእርሱ በኩል ሊመጣ የታሰበው ሰው ገና ዝግጁ ባይሆንስ? እግዚአብሔር እጃቸውን አያጣም፣ ነጻነታቸውን ያከብራል። ስለዚህ በረከቱ ይጠብቃል። ስለዚህ ነው ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ቅዱሱን ለውሾች አትስጡ፣ ዕንቁዎቻችሁንም ከእሪያዎች ፊት አትጣሉ። አንዳንድ ጊዜ መዘግየቱ እግዚአብሔር ዋጋውን ገና ከማያውቀው ሰው የሚጠብቅበት መንገድ ነው።
የዮሴፍ ከፍታ የተመካው በከፊል በፈርዖን ጥበብ በሚፈልግበት ደረጃ ላይ መድረስ ነበር። የምንኖረው በግንኙነት ውስጥ ነው። በረከቱ ብቻውን የቆመ አይደለም፣ ሌሎችን ይነካል። እናም እግዚአብሔር ጊዜውን ያስተባብራል። ስለዚህም በእርሱ ላይ ብቻ ሳይሆን በብዙ ሕይወት ውስጥ ይፈሳል። መዘግየቱ የሌሎችን ነጻነት እያከበረ የእርስዎን መልካም ነገር ይጠብቃል። ዛሬ ማታ ይህን ብቻ የምትመለከት ከሆነና ለምን በሩ አሁንም እንዳልተከፈተ የምትጠይቅ ከሆነ ይህ ቀጣዩ ምክንያት ላንተ ነው። አራተኛው ምክንያት ከባድ ነው ግን አስፈላጊ። እግዚአብሔር ከልብህ ጣዖትን ለማስወገድ በረከትን ያዘገያል። ብዙውን ጊዜ አንድ ነገር በጣም እስክንፈልገው ድረስ ጣዖት እንዳደረግነው አንገነዘብም። ስለ ጋብቻ ስትጸልይ የምትኖር ሴትን አስቡ። ዓመታት ያልፋሉ፣ ተስማሚ አጋር አይታይም። በዚያ መጠበቅ ውስጥ አንድ ነገር ይለወጣል። ጋብቻ የራሷ ዋጋ ለማረጋገጥ ቫሊዴት እየተጠቀመች እንደሆነ ትገነዘባለች። ባል እንዲያሟላላት ትጠብቃለች። ጋብቻን እንደ አዳኝ ታመልካለች። ከዚያም በመዘግየቱ ውስጥ እግዚአብሔርን ታገኛለች። እውነተኛውን አምላክ፣ በቀላሉ የሚፈልገውን ሁሉ የሚሰጣት አምላክ ሳይሆን በራሱ በቂ የሆነውን አምላክ። በዚህ መቀራረብ ውስጥ ሙሉነትን ታገኛለች። ሰላምን፣ ከጋብቻ ሁኔታ ሙሉ በሙሉ የተለየ ማንነትን እና ከዚያ አንድ ሰው ታገኛለች። መዘግየቱ ቅጣት ስለሆነ ሳይሆን መዘግየቱ ፈውስ ስለነበረ ነው። መዝሙረኛው በትክክል የሚለው ይህንን ነው። ከሰማይ ማንስ አለኝ? አንተ በቀር በምድር ላይ የምፈልገው የለም። መዘግየቱ እግዚአብሔር መከልከሉ አይደለም፣ እግዚአብሔር መጠበቁ መጠበቂያ ነው። እርሱ እንዲህ ያለ ነው፣ ለአንተ ያለ ፍቅር በጣም ታላቅ ስለሆነ ማዳንህን በእሱ ላይ ሰቅለህ እያለ ይህን በረከት ልሰጥህ አልችልም። ጠብቅ፣ እኔ እርካታህ እንደሆን ፍቀድልኝ፣ ከዚያ በረከቱን እሰጥሃለሁ፣ እሱም ንጹሕ ይሆናል። ኤርምያስ ይገጥሞታል። ነቢይ እንዲሆን ተጠርቷል። ነገር ግን የገጣሚ ሕይወት ምቾቱን ይናፍቅ ነበረ። ሕይወቱ እንዴት መሆን እንዳለበት ኤርምያስ የራሱን ሐሳብ እስኪተው ድረስ እግዚአብሔር የጥሪውን ፍጻሜ አዘገየ። መዘግየቱ የጣዖት ሞት ነበር። እናም ከዚያ ሞት ትንሣኤ ነበር። አምስተኛና የመጨረሻው ምክንያት ሌሎችን ሁሉ ያጠቃልላል። የማታየው አጽናፍ ሰብአዊ ጊዜ ኮስሚክ ታይሚንግ ስላለ በረከት ዘግይቷል። እግዚአብሔር ጊዜን እንደ አንተ አያየው። ጳውሎስ እንዲህ ሲል ጽፏል፣ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲሰራ እናውቃለን። አስተውሉ፣ ነገር ሁሉ መልካም የሆኑት ነገሮች ብቻ አይደለም፣ በረከት መስለው የሚታዩትን ነገሮች ብቻ አይደለም፣ መጠበቅን፣ ዝምታንና መዘግየትን ጨምሮ ነገር ሁሉ ማለቱ ነው። እግዚአብሔር የሰራ ነው። አንተ የምታየው ዘላለማዊነትን ከሚሸፍን ፊልም ውስጥ አንዱን ነጠላ ፍሬም ብቻ ነው። ሌላ ሰው ቦታውን መያዝ ስለሚያስፈልገው በረከት ቢዘገይስ፣ ዓለም ሰጠው የምትችለውን ነገር ለመቀበል የተወሰነ ደረጃ ላይ መድረስ ስለሚያስፈልገው ስኬት ቢዘገይስ። ይህ የቃይሮስ ጊዜ የመጽሐፍ ቅዱስ መርህ ነው። የሰዓት ጊዜ አይደለም፣ ነገር ግን በትክክለኛው ጊዜ ይህ ዘመን ፍጻሜ ሁሉም ቁርጥራጮች ቦታቸውን የሚይዙበት ቅጽበት። ኢየሱስ አገልግሎት ከመጀመሩ በፊት 30 ዓመት ጠብቋል። እግዚአብሔር እያዘገየ ነበር ወይስ እያዘጋጀ? ቅዱሳት መጽሐፍት እንዲህ ይሉናል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ቀደም ብሎ አይደለም፣ ዘግይቶ አይደለም። ዓለም አዳኝ የተሰማችበት ቅጽበት ነበር። የሮም መንገዶች ሚስዮናውያን እንዲጓዙባቸው ተገንብተው ነበር። ግሪክ ወንጌል ለመስበክ የጋራ ቋንቋ ሆኖ ነበር። እናም አይሁዳውያን ሕዝብ እውነተኛውን አምላክ ለዓለም ለማስተዋወቅ ዝግጁ ነበር። ሁሉም ነገር ዝግጁ ነበር። እናም በዚያ ትክክለኛ ቅጽበት ኢየሱስ መጣ። በረከትም የራሱ የሆነ የዘመን ፍጻሜ እየጠበቀ ነው። በሕይወትህና በዓለም ውስጥ የእርሱን ዓላማ ለመፈጸም የሚያስፈልገውን ትክክለኛ ሰዓት። እንግዲያውስ ስንጠብቅ ምን እናደርጋለን? እናምናለን። ዝም ብለን በመቀመጥ ሳይሆን በስራ፣ በእምነት፣ በመጽናት ማደግን በመቀጠል ልባችንን ከእግዚአብሔር ፈቃድ ጋር በማስተካከል መቆጣጠር የማንችለውን ነገር በመልቀቅ የሌሎችን ነጻነት በማክበር ጣዖትን በመተው እና እግዚአብሔር እኛ ማየት የማንችለውን እንደሚያይ በማመን። በመጀመሪያ የተነጋገርነውን ክፍተት አስታውሱ። በጸሎትና በምላሽ መካከል ያለውን ዝምታ። ያ ክፍተት ባዶ ነው አያውቅም፣ ከቶም አልባከነም። እግዚአብሔር በዚያ ጊዜ ሁሉ በውስጥ ነበር። መዘግየት፣ መከልከል ዲናይዳል አይደለም። መዘግየት አቅጣጫ መቀየር ሪዳይሬክሽን ነው። እግዚአብሔር የራቀ አይደለም። ሊጎዳ የሚችለውን ነገር ከልብ ሊያርቅ በሚችልበት ቅርበት ነው ያለው። መጠበቁ ራሱ በረከቱ በእውነት ሊሸከም የሚችል አይነት ሰው የቀረጸ ነው። መዝሙረኛው እንደሚለው እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። መጠበቁ ራሱ የእምነት ተግባር ነው እና እምነተኛን የሚቀየር ነው። በመጠበቁ ወቅት ውስጥ ከሆንክ ይህንን ወቅት አልተረሳህም። ጸሎት በከንቱ አልቀረም።
በረከትህ አልጠፋም እየመጣ ነው በእግዚአብሔር ጊዜ። ያ ደግሞ ሁልጊዜ ትክክለኛ ጊዜ ነው። ይህ መልእክት ልብን ከነካው እነዚህን 5 ምክንያቶች አሰላስላቸው፣ በማስታወሻ ላይ ጻፈው፣ በላያቸው ላይ ጸልይ። በዚህ ጉዞ ላይ ብቻህን እንዳልሆንክ እወቅ። ይህን የማሰላሰል ጊዜ አብረን ስላሳለፍን ከልብ አመሰግናለሁ። ሻሎም